እንግዲህ በዚህ ቪዲዮ የዩሮፓ ሊግ ፋይናል በቶተናም እና ማንቸስተር ዩናይትድ መካከል የተደረገውን ጨዋታ እና ነገር ያየሁትን ለማለት ነው። ውጤቱ ቶተናም 1 ማንቸስተር ዩናይትድ 0። እንግዲህ ያው አሰላለፉ እንደሚጠበቀው ነው፣ እንደሚከተለው ነው። በረኛው ናና ነበረ። ሶስቱ ተከላካዮች ያው 3-4-2-1 ነው የገባ ነው። ሶስቱ ተከላካዮች ዮሮ በቀኝ በኩል፣ መሃል ላይ መጓየር፣ በግራ በኩል ሉክሾ፣ መሃል ላይ ብሩኖ ፈርናንዴዝ እና ካሰሜሮ፣ በግራ በኩል ዶርጉ፣ በቀኝ በኩል ደግሞ ማዝራዊ፣ ከነሱ ፊት ደግሞ አማድ እና ሜሰን ማውንት፣ ከፊት ደግሞ ዘርክሲ ይሻል ነበር፣ ግን ያው ጉዳት ላይ ስለነበረ ሆይሉንድን ነው ይዘን የገባ ነው ማለት ነው። እንግዲህ በጎዶሎ ተጫዋች ሙሉውን ሲዝን በጎዶሎ ነው፣ በ9 ላይክ በአንድ ጎዶሎ ተጫዋች ነው ሙሉውን ሲዝን የተጫወት ነው። 2024-25 ሙሉውን ሲዝን ሆይሉንድ የለም ማለት ይቻላል። በዚህም ጨዋታ ላይ ጨዋታው መጥፎ አልነበረም። ሙሉውን 90ውንም ደቂቃ 97 ደቂቃ ነው፣ 7 ደቂቃ ተጨምሯል። 97ቱንም ደቂቃ በሙሉ ኮንትሮል ነበረን፣ ሙሉ ለሙሉ 60-40 አካባቢ የነበረበት ሁኔታም ነበረ እና ሙሉ ኮንትሮል ነበረን። በሁሉም ነገር ብልጫ ነበረን። ብልጫ የሌለን በዛች ጎል፣ ያችም ጎል ያው በጣም ተጨራርፋ ምናምን እንደዚህ የገባች ጎል ናት። በስነ ስርዓት ተሰርቶ ምናምን የገባ ጎል አይደለም። እንዲሁም ሉክሾ ነው ጎሉ እንዲሆን ምክንያት የሆነው እንጂ ማለት እሱ ጨርፏት ነው የገባችው እንጂ ኳሷ ጎልም የምትሆን አልነበረችም። ኦናና ሊይዛት የሚችላት ኳስ ናት። ግን ያው መጥፎ ጨዋታ አልነበረም። በሁሉም ነገር ብልጫ ነበረን። እነሱ በፋውል ይበልጡናል፣ ብዙ ፋውል ይሰሩ ነበረ። እኛም ፋውል እንሰራለን፣ ግን የነሱ ይበዛ ነበረ። ግን በሁሉም ነገር በተለይ በማጥቃት ኳሱን ወደፊት በመውሰድ አብዛኛው ጨዋታ የነበረው በእኛ ብልጫ ነበረ። አብዛኛውም ጨዋታ የነበረው የእኛ ክልል ውስጥ አልነበረም። አብዛኛው ጨዋታ የነበረው መሀል ሜዳና ከዛ በኋላ ነው። ምክንያቱም እነሱ በተለይ አንዷ ጎል ከገባች በኋላ ካገቡ በኋላ ለማለት ይከብደኛል። ከገባች በኋላ ሙሉ በሙሉ መከላከል ነው የያዙት እና ለእኛ ያው ሁነኛ የሆነ ሰው ስለሌለ ነው እንጂ እዛ ቡድን ውስጥ በሚገርም ሁኔታ 4 እና 5 ጎሎች ማግባት እንችል ነበረ። ግን አጥቂ የለም። ማን ያግባ? አሁን ብሩኖ ፈርናንዴዝ እና አማድ እንግዲህ የተሻላቸውን ሲሞክሩ ነበረ። ግን አጥቂ ያስፈልጋል። አጥቂ የለም። እንዳልኩት በጎዶሎ ነው እየተጫወትን ያለ ነው። ሆይሉንድ ትንሽ አሞሪም የዘገየ ይመስለኛል። ቅያሬ ላይ መፍጠን ነበረበት በተቻለ መጠን። እኔ እንዲሁም ከረፍት በኋላ ሆይሉንድን ማስወጣት ነበረበት። ሆይሉንድ ማውንትም እንደዛው መውጣት ነበረበት። በጣም ተዳክሞ ነበረ። ብዙ ጨዋታ ውስጥ ብዙ አልነበረም እና ማውንት መውጣት ነበረበት። በሚገርም ሁኔታ እስከ 7 ደቂቃ አይ ቲንክ እንደዛ አካባቢ ነው ይሄድ ነው እና ያን ያክል መሄድ አልነበረብንም። ሜቢ ከዛ በኋላ ምንድነው ፍሬሽ የሆኑ ተጫዋቾችን አስገብቶ በፈጣን አታክ የቶተናምን ቡድን በታትኖ ኳስ ከመረብ ጋር ለማዋሃድ ታስቦ ሊሆን ይችላል። ግን ያ ስህተት ነው ብዬ ነው የማስበው። ቀደም ብሎ መቀየር ነበረበት። ሆይሉንድ መውጣት ነበረበት፣ ማውንት መውጣት ነበረበት፣ ቀደም ብሎ ማለት ነው እና እነሱ ወጥተው ቢሆን ኖሮ አይ ቲንክ ጨዋታው የሚቀየር ይመስለኛል። ምክንያቱም ሲገቡ ጋርናቸውም ሲገባ አይ ቲንክ 15 ደቂቃ ምናምን ሲቀረው ነው የገባው። 7 ደቂቃ ተጨመረ፣ 20 ምናምን ደቂቃ ነው እና
ለአንድ ተጫዋች ተቀይሮ ገብቶ የሆነ ኢምፓክት ለማሳደር ወይም የሆነ ተጽዕኖ ለማሳደር ጨዋታው ላይ ቢያንስ ካሉት ከቡድን አጋሮቹ ጋር ለመዋሃድ እና ጨዋታ ውስጥ ለመግባት አንድ 10 ደቂቃ ይፈልጋል። ምክንያቱም በ10 ደቂቃ ውስጥ 3 ኳስ ብቻ ሊነካ ይችላል። ምንም ኳስ ላይነካም ይችላል፣ ግን ጨዋታውን ሂደት ይረዳል በነዛ 10 ደቂቃ ውስጥ ማለት ነው። እና አሞሪም እዛ ጋር የተሳሳተ ይመስለኛል። ቀደም ብሎ መቀየር ነበረበት። ሲጀመርም ሆይሉንድን ይዘን መግባት አልነበረብንም፣ ሲጀመር ማለት ነው። ከሆይሉንድ ይልቅ እነሱ ፎልስ ናይን ይሉታል፣ የውሸት 9 ቁጥር የሚባሉ ተጫዋቾች አሉ። ብሩኖ ፈርናንዴስ ተጫውቷል። የሐሰተኛ አጥቂ ተብሎ ማለት ነው። ሐሰተኛ አጥቂ ብሩኖ ፈርናንዴስ ተጫውቷል። ኮቢ ሜኑ ተጫውቷል። ሜሰን ማውንት ተጫውቷል። ያን ቦታ ዘርክሲ ተጫውቷል። ኦፍኮርስ ዘርክሲ ከጉዳት ነው የመጣው። እሱን ቋሚ አሰላለፍ ውስጥ ማስገባት ሪስክ መውሰድ ነው። ለረጅም ጊዜ ከዚህ በኋላ ሊጎዳ ይችላል፣ ምክንያቱም ከጉዳት ስለመጣ ማለት ነው። 1-2 ትሬኒንግ ነው የሰራው። ግን ማውንትን እዛ ጋር ማድረግ ይቻል ነበረ። ማውንትን እዛ ጋር አድርጎ ጋርናቸውን ማስገባት፣ ጋርናቸውና አማድ ሆነው ቢጫወቱ አይ ቲንክ የተሻለ ነበር ብዬ አስባለሁኝ ለቡድኑ ሲባል። ምክንያቱም ሆይሉንድ ሙሉውን አመት ታይቷል። ይሄ 2ኛ ሲዝኑ ነው። ሁለቱንም አመት በጣም ደካማ ነው፣ በጣም ደካማ ነው። እና አይ ዶንት ኖ እንግዲህ አሞሪም ሆይሉንድ ላይ ምን እንደሚታየው አልገባኝም። ምን ሊቀይር ይችላል ብሎ እንደሚያስብ እኔ አልገባኝም። ምክንያቱም በእኔ አመለካከት ምንም አይቀይርም፣ ሆይሉንድ አይቀይርም። በጣም ጊዜ የሚፈጅ ይሄ ማገዶ የሚፈጅ ይመስለኛል ለመብሰል ማለት ነው። አይ ቲንክ እሱ አሁን 22 እንደዛ አካባቢ ነው እድሜው። አይ ቲንክ 27 አካባቢ መድረስ ያለበት ይመስለኛል። እና እስከ 27 እሱ እስኪደርስ ድረስ እኛ 2ኛው ዲቪዚዮን ላይ ነው የምንገባው፣ የቻምፒዮንሺፕ ከቻምፒዮንሺፕም ወርደን አማተር ክለብ ውስጥ ነው የምንገባው፣ አማተር ውድድር ውስጥ ነው የምንገባው። ሆይሉንድን ይዘን ከሆነ የምንቀጥለው ከዚህ በኋላ 27 5 ዓመት ይወስዳል ማለት ነው። በ5 ዓመት ውስጥ እኛ አማተር ሊግ ውስጥ ነው የምንገባው በዚህ አካሄድ። ይሄ አሁን ያለን የፕሪሚየር ሊግ ነጥብ ለባለፈው ዓመት ወይም ከዛ በፊት ላለው ዓመት ቢሆን ወራጅ ነን። አሁን አብዛኛው ቡድኖች ደካማ ስለሆኑ ነው የተረፍነው። በተለይ ከኛ በታች ያሉት ቶተናምን ጨምሮ ማለት ነው። ቶተናም ከኛ በታች ነው ያለው። እነሱን ጨምሮ በጣም ደካማ ስለሆኑ ነው እኛ 16ኛ ላይ ተቀምጠን የተረፍነው ማለት ነው እንጂ በሚገርም ሁኔታ በዚህ ዓመት እንወርድ ነበር። ይሄ ውርደት ነው። ይሄ ከውርደትም በላይ ውርደት ነው ብንወርድ ኖሮ ማለት ነው። ወደ ታችኛው ወደ ቻምፒዮንሺፕ ብንወርድ ይሄ በቃ እኔ እንጃ ምን ብዬ እንደምጠራው አላውቅም። ግን በሚቀጥለው ዓመት ሆይሉንድን ይዘን የምንገባ ከሆነ ወራጅ ነን። ምንም ጥያቄና መልስ የለውም። በቃ ወራጅ ነን። አምነን ነው የምንገባው። 19ኛ 20ኛ ሆነን ነው የምንጨርሰው። እና በዛሬውም ጨዋታ ያየሁት ነገር ያንን ነው። ሆይሉንድ ምንም ነገር አይፈጥርም። ምንም ማውንትም እንደዛው። ኦፍኮርስ እሱ ከረጅም ጊዜ ጉዳት በኋላ ነው የተመለሰው። ሆይሉንድ ግን ሙሉውን ዓመት እየተጫወተ ነው ያለው። እና እኔ እንጃ አላቅም። አሁን ይሄ ሽንፈት በጣም አናዶኛል። እንዴት በቶተናም እንሸነፋለን? ምክንያቱም በጣም ደካማ ነበሩ፣ እጅግ በጣም ደካማ ነበሩ። ሁሉም ቦታ ላይ ደካማ ነበሩ። ምንም አይነት የማሸነፍ ምልክት አያሳዩም ነበረ። ምንም ነገር የላቸውም። በቃ ምንም እና ይሄንን ጨዋታ ኦፍኮርስ ከዚህ በፊት አሁን በሳውዛምተን ወርዷል። ሳውዛምተን ተሸንፈን ይሆናል። በኤፕስዊች አቻ ወጥተን ይሆናል። በሌሎች ደካማ ቡድኖች ተሸንፈን ሊሆን ይችላል። ይሄ ግን ዩሮፓ ሊግ ነው። ይሄ የሞትና ሽረት ጉዳይ ነው። ለሚቀጥለው ዓመት ይሄ ጨዋታ በጣም ወሳኝ ነው። ተጫዋቾቹ የሚጫወቱት ለራሳቸውም ሲሉ ነው። ምክንያቱም አንድ ተጫዋች ቻምፒዮንስ ሊግ ሲጫወት ቦነስ አለው።
ያ ቦነስ አይሰጣቸውም። አሁን ለራሱም ሲል ነው የሚጫወተው፣ ለቤተሰቡ ለልጆቹ ሲል ነው የሚጫወተው። አብዛኞቹ ልጆች አሏቸው። ኦኬ እኛን ደጋፊዎች ኦኬ ተውን፣ ግን ልጆች አሏቸው። ለልጆቻቸው ምን አይነት ታሪክ ነው የሚያወሩት? የዚህ ታሪክ አባል መሆን ራሱ አያሳፍርም እንዴ? አያሳፍራቸውም? እነሱ ይህን እንኳን ለመቀየር ይህን ጨዋታ ለማሸነፍ የሚችሉትን እንኳን አያደርጉም እንዴ? ይሄ እኮ አሁን ከዩሮፓ ሊግ የለንም፣ ኮንፈረንስ ሊግ እንኳን የለንም። ምክንያቱም 16ኛ ነው የጨረስነው። ዩሮፕ ላይ በሙሉ አንጫወትም ማለት ነው። ኦፍኮርስ ለሚቀጥለው ዓመት ሞር ፎከስ እንድናደርግ ያደርገን ይሆናል። ይሄ ዶሜስቲክ የሆነው ነገር ላይ ማለት ነው። ማለት ይሄ እንግሊዝ ውስጥ ብቻ ያለውን ነገር ፎከስ እንድናደርግ ሊረዳን ይችላል፣ ግን አይረዳንም። ምክንያቱም እንግሊዝ ውስጥ ያለውን ነገር በሙሉ ራሱ አልቻልነውም። ኤፍኤ ካፕ ወጥተናል፣ ካራባው ካፕ ወጥተናል፣ ፕሪሚየር ሊግ የለንም ጭራሽ። ያለን አንድ ተስፋ ዩሮፕ ላይ ነበረ። ዩሮፕንም ይሄው እንግዲህ ያቃጠል ነው ማለት ነው እድሉን። እና አሞሪም በማንቸስተር ታሪክ መጥፎ የቡድን ስብስብ ያለው እውነቱን ነው። ይሄ መጥፎ የቡድን ስብስብ ነው እጅግ በጣም። ምን አይነት መዓት ውስጥ ነው የገባው እሱ? ምን አይነት ዕዳን የወረደበት? ሊለቅ ሁሉ ነበረ እኮ መልቀቅ አለብኝ ብሎ ነበረ። ወደ አይ ቲንክ ወደ ጥር ታህሳስ አካባቢ ጥር የካቲት አካባቢ ሊለቅ ፈልጎ ነበረ። ልቀቁኝ በቃ ሊሂድ ብሎ ነበረ። ምክንያቱም ጫናው ካሰበው በላይ ሆኖበታል። ሲመጣም አልፈለገም መምጣት። አሁን እሱ መምጣት የፈለገው ሲዝኑ ካለቀ በኋላ ነበር መምጣት የፈለገው። ያው አሁን ማትወስድ ከሆነ ስራውን ለሌላ ሰው እንሰጠዋለን ብለው ስላሉት ነው። ያው ይሄ ማንቸስተር ዩናይትድ ነው፣ ትልቅ ክለብ ነው። ማንቸስተር ዩናይትድን አሰልጥኛለሁ ብሎ ማለት ላላቸው ለሲቪያቸውም አሰልጣኞች ትልቅ ነገር ነው። በጣም ለታሪካቸውም ትልቅ ነገር ነው። ማንቸስተር ዩናይትድን አሰልጥኖ አልፏል የሚባል ታሪክ ውስጥ ይቀመጥለታል። ያ ትልቅ ነገር ነው። ምክንያቱም ክለቡ ትልቅ ክለብ ነው። ቶተናም እንደዚህ ቢል ቻው ነው የሚሉት አሰልጣኞች። የራሱ ጉዳይ ቶ የምትጠብቁኝ ከሆነ ጠብቁኝ፣ ካልሆነ የራሳችሁ ጉዳይ ብሎ ነው የሚተው። ማንቸስተር ዩናይትድ ሲሆን ግን እንደዛ አይደለም። ምክንያቱም ይሄ ክለብ ትልቅ ክለብ ነው፣ ትልቅ ብራንድ ነው። ልክ አንድ የሆነ የልብስ በሉት የመኪና በሉት የፈለጋችሁት በሉት አንድ ብራንድ፣ ትልቅ ብራንድ የሚባል ነው ለእግር ኳስ። ማንቸስተር ዩናይትድ ማለት ትልቅ ብራንድ ነው፣ ትልቅ ብራንድ ነው፣ ትልቅ ስም ነው። እና ያንን ክለብ ማሰልጠን ለ3 ወርም እንኳን ማሰልጠን ደስ ብሏቸው ነው የሚያሰለጥኑት። ክብር ነው። ማንቸስተር ዩናይትድን ማሰልጠን ክብር ነው ያለው። የኋላ ታሪኩ ክብር ነው፣ በጣም ትልቅ ክብር ነው ለእንግሊዝ ፉትቦል ትልቅ ክብር ያለው፣ ትልቅ ክብር የሚሰጠው ክለብ ነው ማንቸስተር ዩናይትድ ማለት። እና ይሄ ሰው ያንን ክብር ማጣት አልፈለገም። እሺ ብሎ ተቀብሎ መጣ። ስራው ግን ከባድ እንደሆነ ገብቶታል። ለዛ ነው አሁን የሚናገረውም በድፍረት ነው። በጣም ኦነስት የሆነ እውነት የሆነ ነገር የሚሰማውን ነገር ነው በድፍረት ነው የሚናገረው። ምክንያቱም ያውቃል ከኋላ ማንም ተዋ የሚለው የለም። ምክንያቱም ኦልሞስት አስገድደውት ነው ያመጡት፣ ምርጫ አሳጥተውት ነው ያመጡት። ውድድሩ ካለቀ በኋላ መጥቶ ቢሆን ኖሮ ግን እንደዚህ አይናገርም ነበረ። ተጠንቅቆ ነበር የሚናገረው። ምክንያቱም የእሱን ፍላጎት ጠብቀው ነው ያመጡት። አሁን ግን የእነሱን ፍላጎት ጠብቆ ነው የመጣው። ስለሆነ ስቃይ ውስጥ ቢገባ ብቻውን ስቃይ ውስጥ መግባት የለበትም። እነሱንም ይዞ ነው ስቃይ ውስጥ መግባት ያለበት። በሚቀጥለው ዓመት ግን ይሄ አይነት ንግግር ይኖራል ብዬ አላስብም። አሁን ላይክ ይሄ በጣም ወረስት ነው። ይሄ ቲም በማንቸስተር ዩናይትድ ታሪክ ወረስት ነው። እውነቱን ነው ደግሞ ወረስት ነው። ትክክል ነው። ውሸት አይደለም የሚናገረው ይህ ሰው። ዛሬ አሁን አይተናል። ቶተናም ወረስት ቲም ነው። በጣም አስቀያሚ ፉትቦል ነበር የሚጫወቱት የነበሩት።
እጅግ በጣም የሚያስጠላ በቃ ኳስ ነበር የሚጫወቱት። ግን በሚገርም ሁኔታ ያችን አንድ ጎል አስጠብቀው ወጡ ማለት ነው። እና እንግዲህ በሚቀጥለው ዓመት 17ተኛ ሆነው ጨርሰው በሚቀጥለው ዓመት ቻምፒዮንስ ሊግ ይጫወታሉ። የሚያገኙት ትልቅ ገንዘብ ነው። ከዛ ያ ገንዘብ ይረዳቸዋል ተጫዋች ለመግዛት። ያንን ገንዘብ እኛ አተናል። ያንን ሌጋሲ አተናል። ያንን ክብር አተናል። ያ ውርደት ነው፣ በጣም ውርደት ነው። ለእኛ በጣም ውርደት ነው። እኔ ተጫዋቾች ውስጥ አሁን እንዴት ነው ይሄ ሲዝን ሲያልቅ እንዴት ነው ቫኬሽን የሚሄዱት? በጣም ራሳቸው ላይ በጣም መስራት ያለባቸው ይመስለኛል። እንዴት ነው አሁን በቃ ሲዝኑ አለቀ ተብሎ ቫኬሽን አንዴ ስፔን፣ አንዴ ፖርቹጋል፣ አንዴ ግሪክ ምናምን ሄደው በቃ ቢች ላይ ምናምን እንዴት ነው የሚዝናኑት? እንዴት ይችላሉ እንደዛ? የግል አሰልጣኝ ቀጥረው በጣም መስራት ያለባቸው ይመስለኛል። ምክንያቱም ይሄ በሁሉም ተጫዋቾች እዛ ክለብ ውስጥ ባሉ ሁሉም ተጫዋቾች በጣም ዝቅተኛው የሆነ ሲዝን ነው ያሳለፉት። በጣም የተዋረደ የወደቀ የሚባል ሲዝን ነው ያሳለፉት ሁሉም ተጫዋቾች ማለት ነው። አንድ ጨዋታ ነው የቀረው ፕሪሚየር ሊጉ ሊያልቅ። ከዚህ ጨዋታ በኋላ እንደው ማየት ፈልጋለሁ። እንዴት ምንድን ነው የሚያደርጉት? እውነት ሄደው እንደው ፎቶ እየተነሱ በየቢቹ ምናምን ይዝናናሉ? በየናይት ክለቡ ይወጣሉ? አስችሏቸው እንደዛ ያደርጋሉ? እኔ በሆን አልችልም። እኔ በሆን ቁጭ ብዬ ሲዝኑን ጨዋታዎችን አይቼ ምን መቀየር እንዳለብኝ ራሴን አስተካክዬ፣ ምክንያቱም የተቀረጸ ነው የተቀመጠ ነገር ነው ይታያል በደንብ። አንድ ፐርሰናል ትሬነር የግል አሰልጣኝ ቀጥሬ አብሮኝ ቁጭ ብሎ ጨዋታዎችን እንዲያይና እንዲተነትንልኝ እንዲያግዘኝ አንድ ሰው ቀጥሬ ቁጭ አድርጌ እስኪ ምንድን ነው ማስተካከል ያለብኝ በዚህ ጨዋታ ላይ አይተኸኛል፣ ይሄ እንደዚህ ይስተካከል ብለህ አግዘኝ። ለሚቀጥለው ዓመት ይህን ነገር መድገም የለብኝም፣ ማስተካከል አለብኝ፣ የተሻልኩ ሆኜ መቅረብ አለብኝ። ባለፈው ዓመት ደጋፊውን ቤተሰቤን አዋርጃለሁ። ምክንያቱም ማንም ከዛ ውስጥ ራሱን ማውጣት የሚችል የለም። አማድ ጥሩ ነው ኦኬ፣ ግን እዛው ስብስብ ውስጥ ነው ያለው። ብሩኖ ፈርናንዴስ ጥሩ ነው ኦኬ፣ አምበል ነው አዎ ኦኬ፣ ግን እዛው ስብስብ ውስጥ ነው ያለው። ዮሮ ጥሩ ነበረ፣ እዛው ስብስብ ውስጥ ነው ያለው። ራሱን ከዛ ውስጥ ማውጣት አይችልም። ገና ሊፈርም ያለ ተጫዋች አይደለም። ኦልሬዲ ፈርሞ እዛ ክለብ ውስጥ አንድ ሲዝን አሳልፈዋል ሁሉም። እነ ብሩኖ በሉት 6 ዓመት ከዛ በላይ፣ እነ መጓየር በሏቸው 10 ዓመት ሊሆን ይችላል። አይ ዶንት ኖ እነ ልክሾ ግን ኦልሬዲ ይሄንን ሲዝን ሁሉም ተጫውተው አሳልፈዋል። ስለሆነ የዚህ ውርደት ታሪክ አባል ናቸው። ስለሆነ ራሳቸውን አይ እኔ እኮ አይደለሁም እንትና ነው ብሎ መጠቆም አይችሉም። ኃላፊነት ወስደው ራሳቸውን በደንብ ሰርተው ላያቸው ላይ ራሳቸው ላይ በደንብ ሰርተው የሚቀጥለው ዓመት መካስ መቻል አለባቸው ብዬ አስባለሁ። ምክንያቱም ለአንድ እግር ኳስ ተጫዋች ከዚህ የበለጠ ውርደት የለም። ከዛሬው የበለጠ ውርደት የለም። ይሄ ውርደት ነው። በቃ ደጋግሜ ነው ይህን ቃል የምጠቀመው። ውርደት ነው። የዛሬው ጨዋታ ውርድ ያለ ውርደት ነው። በቃ ተዋርደናል። ምንም በረኛው ምንም ያክል አልተሞከረበትም። ኦናና ምንም ያክል አልተሞከረበትም። ይህን ያህል በቃ ዋው ይህንን እኮ በሚገርም ሁኔታ አዳነ የምለው ምንም ነገር የለም። ምክንያቱም ምንም ቶተናም የሉም። የሞተ ቡድን ነው። ተከላካዮቹ ጥሩ ነበሩ። ማዝራዊም ጥሩ ነበረ፣ መጓየርም ጥሩ ነበረ፣ ሾም ጥሩ ነበረ። በጣም ትልቁ ችግር ያለው መሀል ላይ ነው። ካሰሚሮ መጥፎ አልነበረም፣ ግን ስፒድ የለውም፣ ፍጥነት የለውም ካሰሚሮ። በሱ ላይ ደግሞ ማን መጣ? ብሩኖ ፈርናንዴዝ አብሮት ነበረ። እሱ ደግሞ የባሰ ስፒድ የለውም እና
ከቡድኑ ሙሉ ችግር የነበረው መሀል ላይ ነው። መሀል ላይ ፍጥነት የለም። ፍጥነት ያስፈልጋል። ሮጦ የሚቀበል ኳሱን ፍሎው የሚያደርግ በቃ ይሄ ምንድን ነው የጨዋታውን ፍሎው የሚከተልና ኳሷን ይዞ ድሪብል አድርጎ እይታው ጥሩ የሆነ እንደዛ አይነት ተጫዋች ሁለቱም አይደሉም። እንደዛ አይደሉም እና ያ ገሎታል። በቃ ሚድፊልዱን ገሎታል እንዳለ። ግን በሚያሳዝን ሁኔታ ማንም ሊገባ አይችልም ከነዚህ ከሁለቱ ውጭ። ኡጋርቴም ቢሆን ያው ነው፣ ትንሽ ይሻላል፣ ፍጥነት አለው። ማን ይገባል? ኤሪክሰን የባሰ ነው፣ ፍጥነት የለውም። ሞቢሊቲ ይሉታል እነሱ፣ ሞቢሊቲ የላቸውም። ሁሉም ሚድፊልደሮቹ በሙሉ ማለት ነው። ሜኑ በሉት፣ ካሰሜሮ በሉት፣ ኡጋርቴ በሉት፣ ብሩኖ ፈርናንዴዝ በሉት፣ ማን አለ ሌላ? ሞቢሊቲ የለም፣ እንቅስቃሴ የለም፣ ፍጥነት የለም። ኳስን ከተከላካይ ተቀብሎ በፍጥነት ወደ አጥቂዎች ማድረስ የለም። 10 ምናምን ተች ተደርጎ ነው ገና ወደ ማጥቃት የሚሄደው። ያስ ቱ ሌት ኦልሬዲ። የተቃራኒ ተጫዋቾች ኦልሬዲ እንትናቸውን ምንድን ነው አጥራቸውን ሰርተዋል ኦልሬዲ። ረጅም ኳስ ይሞከራል፣ አልሆነም። ስለሆነ በመሬት መሄድ መቻል አለበት። ያንን ማን ያስኪድ? ያ ነው ችግሩ። አሁን ዛሬ የነበረው ትልቁ ችግር መሀል ላይ ነበረ። በቃ እኔ ያየሁት እኔ የታየኝ ማለት ነው። መሀል ላይ ክሬት የሚያደርግ የሚፈጥር ተጫዋች፣ ጥሩ ሞቢሊቲ ያለው ተጫዋች የለም። ካስታወሳችሁ ኤንጀል ጎሜዝ የሚባል አንድ ተጫዋች ነበረ የዩናይትድ ከአካዳሚ የወጣ ልጅ ነው እና ሄዷል። አይ ቲንክ ሊል ይመስለኛል የሚጫወተው ያለው እና አሁን ኮንትራቱ አልቋል። ፍሪ ኤጀንት ነው ማለት ነው፣ ነፃ ነው። ስለሆነ እሱ እንግሊዝ ላይ ሲጫወት ካያችሁት ሞቢሊቲው እጅግ በጣም ደስ ይል ነበረ። እጅግ በጣም ደስ ይል ነበር ሞቢሊቲው እና በነፃ ስለሆነ ኦፍኮርስ በጣም ደቅቅ ያለ ነው፣ አጭር ቀጭን ነው ምናምን፣ ግን በጣም ጥሩ ሞቢሊቲ ያለው እና ማንም አይጠጋውም። አትጠጉትም። ገና ሳትጠጉት ኦልሬዲ እሱ ሁለተኛ ፓስ ላይ ነው። ገና ኳሱ መጥቶለት አንድ ተች ሁለተኛ ቦታ ቀይሮ ሌላ ቦታ ላይ ነው። ልክ እንደ ካንቴ ማለት ነው። ካንቴ አይነት ሞቢሊቲ ያለው ሚድፊልድ ያስፈልጋል እዛ ላይ፣ ለዛ ኢነርጂ ያለው ፍጥነት ያለው። ለዛ ነው አሁን እኔ ብዙ ጊዜ ምን እላለሁ፣ ኮኔ አይ ሆፕ በቃ እንደው ሆፕ የማደርገው ተስፋ የማደርገው የመጨረሻውን ጨዋታ ላይ ኮኔን ቢያስገባ እና ሰው ቢያየው ደስ ይለኛል። ምክንያቱም አካዳሚ ሲጫወት በጣም ብዙ ጊዜ እያየሁት ነው ያለሁት እና የሚገርም ነው ልጁ፣ በጣም ጎበዝ ነው። ቶቢ ኮሊየር ምንድን ነው እድል ቢሰጠው እጅግ በጣም ጥሩ ልጅ ነው። እጅግ በጣም በቃ ካንቴን የምትፈልጉ ከሆነ ኮኔን አምጡት፣ አለቀ። ኮኔ ማለት ካንቴ ማለት ነው። ታዲያ ኮኔ እንደ ካንቴ ብቻ አይደለም፣ ፍጥነት ብቻ አይደለም፣ ታክል ብቻ አይደለም። በሚገርም ሁኔታ የሚገርም ፓስ ነው የሚሰጠው። ረጅም በሉት አጭር ኳስ የሚገርም ልጅ ነው። 18 ዓመቱ ነው፣ ገና ነው። ኦፍኮርስ ለአውሮፓ ገና አዲስ ልጅ ነው። ገና ከአፍሪካ የመጣ ልጅ ነው። ግን ከአፍሪካ ስለመጣ ተብሎ ወደኋላ መቅረት ያለበት አይመስለኝም። የሚገርም ችሎታ ያለው ልጅ ነው። የሚገርም እድል ቢሰጠው በእርግጠኛነት ሰው በጣም እንደሚወደው እርግጠኛ ነኝ። አይ ሆፕ በሚቀጥለው ዓመት ብዙ እናየዋለን ብዬ አስባለሁ። ሎን ምንድን ይሄ ውሰት የሚሰጡት አይመስለኝም። ከሰጡት ትልቅ ስህተት ነው ብዬ ነው የማስበው። እሱን ውሰት ከሰጡ መግዛት አለብን ማለት ነው። ግዴታ እንደ ካንቴ አይነት ተጫዋች ያስፈልገናል እዛ ቦታ ላይ። ካያችሁት ዛሬ አሁን አሞሪም በጣም ይጮህ ነበር፣ ካሳ እያለ ካስሚሮን ማለት ነው። እና በቃ ይነግረው ነበረ እንዲፈጠን ያሳየው ነበር በምልክት ፍጠን አይነት ነገር ይለዋል። ከዚያ የሆነ እንትን ላይ ፋውል ተሰርቶ ይሁን ምናምን ነገር የሆነች
እረፍት የሆነች ሰከንዶች እረፍት ሲያገኝ ጠርቶት እየነገረው ነበረ። ግን የተቀየረ ነገር የለም። ከሱ ያንን ከነገረውም በኋላ ምንም የተቀየረው ነገር የለም። ምክንያቱም የልጁ አቅም ያ ነው። እዛ ጋር አንድ ሞተር የሆነ ሰው ያስፈልገዋል። ኡጋርቴ ነበር መግባት የነበረበት። ሲቀየር ኡጋርቴን አስገብቶ ሜሰን ማውንትን አውጥቶ ብሩኖ ፈርናንዴዝን በሜሰን ማውንት ቦታ ወደፊት ጠጋ አድርጎ ማጫወት፣ ሆይሉንድን ከረፍት በኋላ ማስወጣት እና ዘርክሲን ማስገባት። 45 ደቂቃ ይችላል። ትሬኒንግ ሰርቷል። ያስታውቃል። ሻርፕ አይደለም ማለት ምንድን ነው ፊት አይደለም፣ ለጨዋታው በጣም ብቁ አይደለም፣ ግን ይችላል። ልጁ ይችላል። ጥሩ ነበረ። ደግሞ ከገባም በኋላ ጥሩ ነበረ። ኳስ የሚመታ የለም ወደ ጎል ማንም አይመታም። በቃ አማድ ምን እንደሆነ እኔ እንጃ። አንድ ሁለት ሞከረ፣ ግን ኳስ ለምንድን ነው የማይመቱት? ምክንያቱም አይተውታል። አምስት ተከላካይ ነው የሆነው። በአምስት ተከላካይ መቼም አልፎ ኳስ ሊገባ አይችልም። ከርቀት መመታት መቻል አለበት። ከርቀት ይመታል። ሁለት ተጫዋቾች ይሮጣሉ። በረኛው በየትም በኩል ይጥፋው፣ እነዛ ከሁለት አንዱ ተጫዋቾች ያገኙታል ያን ኳስ። ያ ነው እንግዲህ ትምህርት ቤትም ምንም ስንጫወት ያ ነው የሚነገረን የነበረው። በጣም የሚከላከል ቡድን ከሆነ ምቱበት ነው የሚባለው። በቃ በረኛው ላይ ምቱበት። ከዛ በረኛው ላይ ሲመታ፣ ጠበቅ ተደርጎ ሲመታ በረኛው ያው ከአቅሙ በላይ ይሆናል ወይ ይተፋል። አብዛኞቹ በረኞች ወደ ጎን ማውጣት ነው የሚመርጡት። ወደዛ ሲያወጡ ሁለት ተጫዋች ከኦፍሳይድ እንትኑ ትራፑ ወይም ከኦፍሳይድ ላይኑ ከኦፍሳይድ መስመሩ ጠብቀው ልክ ኳሱ ከተመታ በኋላ ሮጠው ይገባሉ። አንደኛቸው ያገኛሉ፣ ጎል ይሆናል ማለት ነው። ያ ነው እንግዲህ ሊሆን የሚችለው። ከዛ ውጭ መሆን ምንም አይችልም። የሚከላከል ቡድን ከሆነ ሌላ ፈጣሪ የሆነ እንደ ሮናልዲኒዮ አይነት ተጫዋች ያስፈልጋል። ያ ደግሞ የለም። ዩናይትድ ላይ ብቻ አይደለም፣ የትም የለም። ሮናልዲኒዮ አይነት ተጫዋች በአሁን ሰዓት የለም። እንደዛ አይነት ተጫዋች የለም። ሮናልዲኒዮ አንድና አንድ ብቻ ነው፣ በቃ አለቀ። ሌላ የለም። በጣም እንደዛ ክሪኤቲቭ የሆነ ተጫዋች ያስፈልጋል። ያ ከሌለ ግን ምንም ማድረግ አይቻልም። ተጫዋቹን ረዘም ያሉ ተጫዋቾችን ምክንያቱም 1-0 ተሸነፍን 2-0 ተሸነፍን ምንም ማተር አያደርግም፣ ምንም ለውጥ አያመጣም። ስለሆነ ረዘም ያሉ ተጫዋቾችን በሙሉ ወደኋላ አስገብቶ ረጅም ኳስ እየተሰጠ ያንን ለማሸነፍና ኳስን ከመረብ ጋር ለማዋሃድ መሞከር ነው። ሌላ ምንም ምርጫ የለም። ይሄ ክሬት ለማድረግ ምናምን የሚሞከር ነገር አይሰራም። ምክንያቱም ክሬት የሚያደርግ ተጫዋች የለንም። ጥሩ ነበሩ። ዶርጉም ጥሩ ነበረ። ማዝራዊም ደህና ነው። ሜሰን ማውንት የለም ነበረ። አማድ ኦልሞስት ብቻውን ነው። ሆይሉንድን እንዳልኩት አውጡት ከዚህ ውስጥ በቃ የለም። በጎዶሎ ነው እኛ የምንጫወተው ሲዝኑን ሙሉ ማለት ነው። ይህንን ሲዝን በሙሉ በጎዶሎ ነው የተጫወት ነው። በዚህ ዓመት በአውሮፓና በፕሪሚየር ሊግ ላይ ሜይ ቢ አይ ዶንት ኖ 5 ጎል ነው ምናምን ያገባው። ያ ኤኒ ማንኛውም ሚድፊልድ ላይ የሚጫወት መሀል አማካይ ላይ የሚጫወት ሰው ሊያገባው የሚችለው ነው። 5 ጎል ማንም ተከላካይ እንኳን ሊያገባው ይችላል። ሃሪ መጓየር ስንት አግብቷል? 3 ነው ምናምን አግብቷል እኮ ሙሉን ሲዝን ማለት ነው። ስለሆነ አሁን ምንም ጥያቄና መልስ ምንም አያስፈልግም። ሆይሉንድን መሸጥ ነው። ሌላ ምንም ምርጫ የለም። ችግሩ ማን ይገዛዋል ነው። ወይም አንድ ሁነኛ አጥቂ አምጥቶ ሆይሉንድን ሁለተኛ አጥቂ ተቀይሮ እየገባ እንዲማርና እንዲያድግ ማድረግ ነው። ምክንያቱም ማንም አይገዛውም። ትልቅ ወጪን የወጣበት ችግሩ አሁን እኛ ዩሮፕ ላይ ስላልሆንን ዩሮፕ ላይ ስለማንጫወት ማንም አይመጣልንም። ኦፍኮርስ ይሄ ክለብ እንዳልኩት ትልቅ ክለብ ነው። ትልቅ ታሪክ ያለው ክለብ ነው። አይ ቲንክ ካስታወስኩ እነ ፖግባም ሲመጡ ዩሮፕ ላይ አልነበርንም ይመስለኛል።
ካልተሳሳትኩኝ ዩሮፕ ላይ አልነበርንም ፖግባ ተመልሶ ሲመጣ ማለት ነው። ኦፍኮርስ ተጫዋቾች ይመጣሉ፣ ግን የምንፈልጋቸው ኤግዛክት የምንፈልጋቸው አይነት ተጫዋቾች ላይመጡ ይችላሉ እና እኛ የምንፈልጋቸው ዮኬረስ አጥቂ ዮኬረስ የሚባል ስዊዲሽ እና ቪክቶር ኦሲመን እነዚህን በጣም ሁለቱም የሚያስፈልጉን አይነት ተጫዋቾች ናቸው። አይ ዶንት ቲንክ ኦሲመን የሚመጣ አይመስለኝም፣ ምክንያቱም ደሞዙ በጣም ኃይለኛ ነው፣ በጣም ከፍተኛ ነው። ዩናይትድ አሁን መክፈል አይፈልግም እንደዛ አይነት ክፍያ። ዮኬረስ ደግሞ ቻምፒዮንስ ሊግ ላይ መጫወት ይፈልጋል። 26 ዓመቱ ነው። እድሜው ያው ጥሩ እድሜ ላይ ነው ያለው። ከዚህ በኋላ የሚያገኘውን ኮንትራት ቤስት የሚባል ኮንትራት ነው ለእግር ኳስ ተጫዋቾች። ከ25 በላይ የሚያገኙት እድሜያቸው ከ25 በላይ ከሆኑ የሚያገኙት ኮንትራት ያ ፋይናል ሳይሆን ፋይናል ቤስት የሚባል የመጨረሻው ጥሩ የሚባል ኮንትራታቸው ያ ነው 30 ከመግባታቸው ፊት። ምክንያቱም አሁን ዮኬረስ 26 ነው። ከዚህ በኋላ ከማንቸስተር ዩናይትድ ጋር 4 ዓመት ቢፈርም 31 ይሆነዋል ማለት ነው፣ ወይም 30 ይሆነዋል፣ ወደ 31 እየሄደ ማለት ነው። ምክንያቱም አሁን 26 ወደ 27 እየሄደ ነው። 4 ዓመት ሲፈርም 30 ወደ 31 ይሄዳል ማለት ነው። ከ31 በኋላ ለአጥቂ በተለይ ትልቅ ኮንትራት፣ ይሄ ጥሩ ደሞዝ የሚያስከፍል ለማግኘት በጣም ከባድ ነው። ተከላካይ ቢሆን ኦኬ፣ በረኛ ቢሆን ኦኬ፣ ግን ለአጥቂ ግን ከዛ በኋላ ብዙ እንትን ያገኝ። ሚድፊልደር ራሱ ይሻላል ሊያገኝ ይችላል። አጥቂ ግን እንደዛ ብዙ አያገኝም። ስለሆነ ይሄ ኮንትራት ቱ ኢምፖርታንት ነው ለዮኬረስም ኦሲመንም 26 ነው። ሊያም ዴላፕ እየተባለ ነው። እሱ ደግሞ ሌላ እንግዲህ ተማሪ አጥቂ ነው ማለት ነው የሚመጣው። ልክ እንደ ኦቢ ልክ እንደ ሆይሉንድ ተማሪ የሚባል አጥቂ ነው። ገና ሊማር ነው። ኤክስፔሪየንስ ካለው አንድ አጥቂ ሊማር የሚመጣ አይነት አጥቂ ነው። ያ ደግሞ ኦልሬዲ አለን፣ ሁለት አለን። ሆይሉንድ አለ፣ ኦቢ አለ። ዴላፕ 22 ዓመቱ ነው። ቢመጣ ልክ እንደ ሆይሉንድ ነው። የተለየ ነገር ይሰጠናል ብዬ አላስብም። ችግሩ አሁን ገንዘብም የለም፣ ኤሮፕ ላይም አይደለንም፣ ኤሮፓ እንጫወትም ያለንም በጣም ከባድ ነው ተጫዋች ለማግኘት። ብቻ አስቸጋሪ ነው። አስቸጋሪ ሁኔታ ውስጥ ነን ያለነው። ግን አሁን አይ ቲንክ ይሄ እንግዲህ ሲዝን አልቆ እረፍት ሲሆን አሞሪም እንግዲህ በጣም ብዙ ይሸጡልኝ የሚላቸው ብዙ ተጫዋቾች እንደሚኖሩ ይሰማኛል። መግዛት የሚፈልጋቸውም እንደዛው ብዙ ተጫዋቾች ይኖራሉ ብዬ አስባለሁኝ እና እንግዲህ ያው እሱን ማዳመጥና የሚፈልገውን ማድረግ ነው። ገንዘብ ይፈልጋል ያን ለማድረግ አይ ዶንት ኖ እንዴት እንደምናደርግ አላውቅም። እንዴት ምንድነው እነ ራትክሊፍ እንዴት እንደሚያደርጉ እኔ እንጃ። ገንዘብ የለም፣ ዩሮፕ ላይ አይደለንም። እሱ የሚፈልጋቸውን ተጫዋቾች ማምጣት ይፈልጋል። ገንዘብ የለንም ሊባል ይችላል። ገንዘቡ ቢገኝ ደግሞ ዩሮፕ ላይ አንጫወትም፣ ተጫዋቹ ላይ መጣ ይችላል። የእኛን ሂስትሪ እንግዲህ አይተው ይሄ በጣም ትልቅ ክለብ ነው፣ ለዚህ ክለብ መጫወት ራሱ በጣም ትልቅ ክብር ነው ብለው እንደው የሚያስቡ ካልመጡ በስተቀር በጣም አስቸጋሪ ነው። አሁን ተጫዋቾችን የምንፈልጋቸው ተጫዋቾችን አትራክት አድርገን ወደኛ ስበን ለማምጣት በጣም ከባድ ነው የሚሆነው። ለእነ አርሰናል ለእነ ሲቲ በጣም ሲምፕል እና አይዲያል ነው ብዬ አስባለሁ። ያው ቀላል ነው ብዬ አስባለሁ ለእነሱ። ለእነ ቼልሲ እነዚህ አይነት ክለቦች አይ ቲንክ ተጫዋቾችን ለማምጣት በጣም ቀላል ይመስለኛል ወደ እነሱ። ለእኛ ግን በጣም አስቸጋሪ ነው የሚሆነው። እንግዲህ እናያለን። በዚህ ጨዋታ ግን የተሰማኝ ስሜት መግለጽ የምችለው አይነት አይደለም። እጅግ በጣም ነው ያዘንኩት። እጅግ በጣም አዝኛለሁኝ። በጣም ተናድጃለሁኝ። በቃ ምን ብዬ እንደምገልጸው ነው እንጃ።
ብቻ ይህን ይመስላል ቪዲዮ። ይቅርታ እንግዲህ በደንብ አንዳንድ ነገር ካልገለጽኩኝ ብቻ አመሰግናለሁ የቪዲዮን ስላያችሁ። በሚቀጥለው ቪዲዮ እንገናኝ። ቻው።